ማህሌት እንግዲህ ናቲን የኔ ካላደረግኩ እያለች እንግዲህ ናቲ በሰላም ምክንያት ሰክሮ ጠጥቶ በመጣ ጊዜ እንግዲህ ከራሱ ጋር ባልነበረ ሰዓት ቀን ከተመቸኝ ጊዜ ካገኘሁኝ ብላ እንደሰከረላት ሰላምን መስላ ገብታ አብራው ይዘው ተኝታ አደረች ማለት ነው። እንግዲህ አቤት ውርዴት፣ አቤት ውርዴት! አይ ማህሌት ሰው የማይፈልገው ሰው ጋር እንዴት ግድ ሙጭኝ ይላል እናንተ። ሙጭኝ አለች እኮ ማሌ እንትና ምኑና ነው ማኪ እንግዲህ ናቲን የኔ ካላደረግኩ እያለች ነው። ናቲ ደግሞ እባክሽ ተይኝ እባክሽ ማኪ ከኔ ምንድን ነው የምትፈልገው አንቺ ሴት እያለ እንግዲህ ሲላት፣ ማኪም ደግሞ እኔ የምፈልገውማ አንተን የኔ ማድረግ ነው እያለች እንግዲህ ወይዘሮ ማኪ እየተደረደረች ትገኛለች ማለት ነው። ናታል ደግሞ እሷን አይፈልጋትም በፍጹም ማኪን አይፈልግም። እባክሽ የማይወድሽን ሰው ለኔ ላርግህ እያልሽ አትበይ ሲላት፣ እኔ ወድሃለሁ አንተ ባትወደኝም እያለች እንግዲህ ወይዘሮ ማኪ እየተደረደረች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁን? ያለው እግዚአብሔር የተመሰገነ ይሁን። ሰላም ፍቅር አንድነትን ይስጣችሁ እያልኩ ዛሬ ደግሞ ሮዛ ክፍል 18 ድራማን ይዤላችሁ መጥቻለሁ ማለት ነው። ሮዛ ድራማ በጣም አስተማሪና በጣም ደስ የሚል ድራማ ነው። ሁላችሁም እየገባችሁ እዩ ትላለሁ። በዚህ አጋጣሚ እንግዲህ ሰላምዬን ካስወጣች በኋላ ወይዘሮ ማኪ ናታል ሰላምዬን አጣሁኝ ብሎ ሂዶ መጠጥ ቤት ጠጣ አምሽቶ እንግዲህ ራሱን በመጉዳት ላይ እንግዲህ አጋጣሚ ሰክሮ መጥቶ እየተወላገደ ሲገባ ወይዘሮ ማኪ በር ላይ አግኝታው ወይኔ ዛሬ ብላ ይዤህ ልግባ ወደ ክፍል ብላ እንግዲህ ወደ ክላሱ ይዛው ከገባች በኋላ አብራ ይዛው ተኝታ እንግዲህ ቪዲዮ ምናምን ይዛበት በዛ ቪዲዮ እያስፈራራቸው ትገኛለች ማለት ነው ወይዘሮ ማኪ ሰላምዬን እያለ እንግዲህ እናቲም ደግሞ ሰላም ስትመጣለት እኔ የቆሸሽኩ ሰው ነኝ፣ እኔ ለሰላም የምገባ ሰው አይደለሁም፣ ሰላምዬ በጣም ንጹህ ሰው ናት እያለ እንግዲህ ሲል ነበር። ሮዚም ደግሞ ምን አድርገሃል ወንድሜ ምንድን ነው የምትለው አንተ ቆይ እያለች እንግዲህ ሮዛም እያለችው ትገኛለች ማለት ነው። ማሚም ደግሞ ሰላምዬን ይቅርታ ብላ ጠይቃታለች። ደስ የሚለው ነገር ዋናው ይቅርታ መባባላቸው ነው አይደለ? እንግዲህ ሰላምዬም ደስ ብሏታል ይቅርታ በመባሏ በጣም ተደስታለች። ማሚም ይቅርታ ብላለች ማለት ነው። ወይዘሮ ማኪ ግን ምን እንዳሰበች አይታወቅም። እንግዲህ እኔ እያለሁኝ ናታልን ማንም አያገባውም እያለች እንግዲህ እያለች ነው። ናታል እኔ በህይወት እያለሁኝ ናታልን አሳልፍ ያልሰጠም እያለች ትገኛለች ማለት ነው። እንግዲህ እኔ በህይወት ስጠፋ የዛኔ ትወስዱታላችሁ፣ ናታል የማንም ሰው አይደለም የራሴ ነው እያለች እንግዲህ ወይዘሮ ማኪ እያለች ትገኛለች እንግዲህ እሱ ምንድን ነው ናታል ተይኝ እባክሽ ቢላት ራሱ ለመተው እሷ ፈቃደኛ አይደለችም። ሮዛም ደግሞ ምንድን ነው የምትፈልገው አንቺ ከወንድሜ ቆይ ለምን አትተየውም እያለች እንግዲህ ሮዛም እያለች ትገኛለች ማለት ነው። ማኪም ደግሞ አልተወውም መቼም አልተወውም የምወደውን ሰው አይኔ እያየ ለሰው አሳልፌ አልሰጥም እያለች እንግዲህ ወይዘሮ ማኪ ትላለች ማለት ነው። ሮዛም ደግሞ ቆይ ወንድሜን ምን አስነክተሽ ነው እያለች እንግዲህ ወንድሜን ምንድን ነው ያስነካሽው? ወንድሜን ምን አስነክተሽው ነው እንጂ ቆይ የማይወድሽን ሰው ለምን የኔ ላርግ ብለሽ ተፍጨረጨር ያለሽ እያለች እንግዲህ ወይዘሮ ሮዛ ቆስጣናዋ እንግዲህ እያለች ትገኛለች ማለት ነው። በነገራችን ላይ የማይወዱትን ሰው ወይም የማይፈልጉትን ሰው በግድ የራስ ማድረግ በጣም ይከብዳል። ምክንያቱም ከገባም በኋላ በጣም ችግር ነው የሚፈጥረው እንደዛ አይነት ነገር ማለት ነው። እና ማኪ ደግሞ ናታልን የራስ ያደርጋለሁ እያለች እየታገለች ነው። እንግዲህ ሰላምዬም ደግሞ ተመልሳ ወደ ቤት በመመለሷ በጣም ደስተኛ ናት። ናታልዬ እኔ ፍቅር ወዳለሁ እያለች እንግዲህ ናታልዬ ከአንተ ተለይቼ መኖርን አልፈልግም እኔ አልችልም እያለች እንግዲህ ወይዘሮ ሰላምም ትላለች ማለት ነው። ማሚም ደግሞ ልጄ ከሰራተኛ ጋር ሰራተኛ ፍቅሮማ ሰራተኛ ገባ አልባልም እያለች እንግዲህ አቤት አቤት እናንተ ምን ችግር አለው? ሰው አይደለን እንደኛ ሰራተኞች? ኧረ ተው ተው እንከባበር እናንተ ሀብታሞች ተው ተው እናንተ ሀብታሞች ተው እንኑሩበት እንዴ እንኑርበት እንጂ እንዴ ሰራተኛ ደህና ባላ ያገባም ያለው ማን ነው ለመሆኑ ግን እንዴ
እና ሰላምዬም ደግሞ እንግዲህ ማኪ ከዛ ቤት ውጭ ብላ ካስወጣቻት ወደዚህ ሰላምዬ ፈልጋ እንግዲህ ሮዛ ፈልጋ አምጥታታለች ማለት ነው። እንግዲህ ሮዛና ሰላምዬ በጣም ጥብቅ ፍቅረኛሞች ወይም የሚዋደዱ እህታማቾች ናቸው ማለት ነው። እንግዲህ ምክንያቱም ሮዛ ለወንድሟ የምከፍለው መስዋዕትነት በጣም በእጅጉ ላቅ ያለና በጣም ደስ የሚል ነው ማለት ነው። ወንድሟ ከሰላም ጋር እንዲሆንላት በጣም እየጣረች ትገኛለች ማለት ነው ሮዛ። ወንድሟም ደግሞ ናታል ሰላምን የራሱ ለማድረግ በጣም እየታገለ ነው። ነገር ግን ወይዘሮ ማኪ አሳልፋ የምትሰጥ አይነት ሰው አይደለችም ማለት ነው። እንግዲህ ማኪ አብረው በሚተኙ ሰዓት ቪዲዮ ቀርጸዋለች። እንግዲህ በዛ በቪዲዮ ነው እንግዲህ እያስፈራራች ይሄንን ጉድ ይሄን አወጣብሃለሁኝ እያለች ከእኔ ምንድን ነው የምትፈልጊው ብሎ ስጠይቃት ከአንተ የምፈልገው ዛሬም አብረን ብናድር ደስ ነው የሚለኝ፣ አይደብረኝም። በጣም ደስ የሚል ጊዜ የራት ምሽት ነበር ያሳለፍ ነው እያለች እንግዲህ ውሸቷን፣ እሱ የራት ጊዜ አይደለም ከሷ ጋር ያሳለፈው። ነገር ግን ሰክሮ ሲመጣ እንግዲህ አጋጣሚ ነው ያገኘችው ማለት ነው። በዛች ቅስፈት ነው እንግዲህ ፎቶ ለማንሳትም የቻለችው ማለት ነው። ወይዘሮ ማኪ እንግዲህ የማይወዳትን ሰው ለራሷ ለማድረግ በጣም እየጣረ ትገኛለች። የማያፈቅራትን ሰው ግድ ውደደኝ እያለች እንግዲህ እኔ ቤት ውስጥ እያለሁ እኔ ከዚህ ቤት እያለሁማ አንተን ለማንም አሳልፌ አልሰጠም እያለ እንግዲህ እያለች ትላለች ማለት ነው። ናታልም ደግሞ እማዬ እባክሽ እማዬ እባክሽ እያለ ሲጠይቃት ናታል ልጄ እኔ ካንተ ይሄን አልጠብቅም፣ በጣም ነው ያሳዘንከኝ። ትናንትና ጠዋት ስመጣ ክፍል ስትለው መተሽ ነበር እንዴ ክፍሌ ሲላት፣ አዎ መጥቼ ነበር። እንዴት እንዳደርክ ልጠይቅህ ስመጣ ከማኪ ጋር ተኝተሃል። ማኪን ትወዳታለህ እንዴ ልጄ ስትለው፣ እኔ አልወዳትም እማዬ፣ ግን በምን አጋጣሚ እንደሆነ አላውቅም ሲላት፣ ማኪን አትወዳትም? አዎ አልወዳትም ሲላት፣ ያ አብሮ ማደር ለማኪ በጣም ትልቅ ነገር ነው፣ ለሷ በጣም ትልቅ ነገር ጥሎላት ነው የሚሄደው ለሷ እያለች እንግዲህ ማሚም ስትል ነበረ። ማሚ እንዳለችውም በጣም ትልቅ ነገር ጥሎላታል ለማኪ፣ ምክንያቱም ቪዲዮ ቀርጸዋለች ማለት ነው። በጣም ትልቅ ነገር ነው ጥሎላት ሄደው ያቺ ቅስፈት አብሯት መተኛቱ እላችኋለሁኝ። እና ሰላምዬን የምታፈቅራት በቃ ሰላምን ነው እያለች ስትለው፣ አዎ ሰላምዬን በጣም ነው የማፈቅራት፣ ሰላምዬን ማግባት የምፈልገው እያለ ሲላት፣ እንግዲህ እሺ እኔ ምርጫህን አልቃወምብህም ልጄ፣ አልሆነ ቦታ እንዳትወድቅብኝ ነው እንጂ እያለች እንግዲህ ማሚም ስትል ነበር ማለት ነው። ያው እናት ለልጇ ብዙ ነገር ማድረግ እንደምትችል እንግዲህ የእናትን እንትን ነው እያሳየች ያለችው። ማሚዬም አይፈረድባትም። እንግዲህ ሰላምዬም ደግሞ እሺ ትዬ እሺ ብላ ስትላት፣ ትዬ እኔ ይቅርታ አድርጌልሻለሁኝ ብላ ስትላት እንግዲህ ማሚም ደግሞ አሁ ልጄ ግን የናታልን ምርጫ እንዳትቃወሚ ማኪ በጣም ታፈቅረዋለች ስትላት፣ እሺ እኔም ናታልን በጣም ነው የማፈቅረው እያለች እንግዲህ ሰላምዬም ትላለች ማለት ነው። እንግዲህ አዎ የናታልን ምርጫ እንዳት ሰላም ናታል ማኪን ካፈቀራት ፍቀጅለት እያለች እንግዲህ ስትል ነበር ማለት ነው። እንግዲህ እማዬ እችን ማኪን ተቤት አስወጫት ብሎ ሲላት ናታልም እናቱን ልጄ ማኪ ማን አላት? ለማን ነው ውጭ አስወጥቼ የምጥላት? እኔ እኮ ነኝ ያሳደግኳት፣ እኔ ነኝ እኮ ዘመዷ፣ ሌላ ማንም ዘመድ የላትም። ማን አላት ውጭ ብትወጣ እያለች እንግዲህ ማሚ ለማኪ እያለ ትገኛለች ማለት ነው። እና ታዲያ አብራ ከኖረች ታዲያ አብራ የኖረችው ልጅ እንዴት ነው ላግባ ብላ ማኪ ስራቱ የምትፍጨረጨረው? አይደብርም? እንዲ ያረ ማኪ ለቀቅ አርጊ ለሰላምዬ እንዴ ተይ ሰላም ሰላም እየነቀቅ አርጊላት እንጂ ማኪ ምን ሆነሽ ነው? አረ ማኪ ተይ ማኪ እንግዲህ ወይኔ ማኪ ኔ ፐርፌክት እያለች እንግዲህ ራሷን እየቆለለች ከናታል ጋር አብራ ማደሯ በጣም ነው ደስተኛ ያደረጋት። በጣም ነው ያስደሰታት እንግዲህ ምክንያቱም ያችን ቅስፈት ተጠቅማ ናታልን የራሷ ማድረግ ወይም በእጇ ማስገባት ስለምትፈልግ አላማውን ነቅዷ የተሳካላት ይመስላል ሲያዩት የማኪ እቅድ። ነገር ግን ሰላምዬ ሆነ ቢሆን ከዛ ቤት ውጭ እያለች እያስፈራራቻት ትገኛለች ማለት ነው። ማሚ ሳትሆን ማኪ ናት ውጭ እያለች የምትላት፣ ውጭ እያለች እንግዲህ ውጭልኝ ከዚህ እያለች እያስፈራራቻት የምትገኘው ወይዘሮ ማኪናት ማለት ነው። እንግዲህ ሮዛም ደግሞ
ማኪ ናታል ሊያገባ ነው ብላ እንግዲህ ናታልን ሮዛም ተንኮለኛ ናት ለመናገር ማኪ ሊያገባ ነው እንግዲህ ብላ እንግዲህ እንዴት የማይሆን ወሬ ነው ሮዛ ምንድን ነው የምታወሪኝ ስትል እንግዲህ ሮዚም ደግሞ ወንድሟና ሰላምዬ ጋር ሄዳ መጥበብ ውስጥ ዳንስ እየደነሱ ዛሬ ማኪን ናታል ሊያገባ ነው ብያታለሁ ስትለው ምን ብለሽ ሲላት አንቺ እኮ ማታመጪው የለሽም ሲላት አዎ ሊያገባ ነው ብያታለሁ አሁን እናንተ እኔ የምላችሁን ብቻ አድርጉ ስትለው ኧረ ተይ ሮዚ የማይሆን ነገር ነው ብሎ ሲላት ይሆናል ችግር የለም እኔ የምልህን ብቻ አድርግ ስትለው እሺ ምን እናድርግ ሲላት በቃ ሳሎን ሄዳችሁ ናንሄድና የሰርግ ወይም ደግሞ የሽምግልና ዘፈን ከፍተው እየጨፈሩ እንግዲህ ሰላም እየምታማላቸው ከገባች በኋላ ሶስት ሆነው እየጨፈሩ አጋጣሚ የናታል ስልክ ተደወለ ማለት ነው። ወይዬ እኔ ፍቅር እያለ እንግዲህ ወይዬ እኔ ፍቅር እንዴት ነው ተሳካው ሽምግልናው እያለ እንግዲህ እየደነሰ ይገኛል ማለት ነው። ማኪም ደግሞ በጭራሽ አይሆንም እያለች ትገኛለች ማለት ነው። ይሄ በጭራሽ አይሆንም እኔ እዚህ ቤት እያለው ናታልን ለሰው አሳልፌ አልሰጥም እያለ ትገኛለች። ናታልዬም ደግሞ እኔ ላገባ ነው በቃ ዛሬ እንግዲህ ደስ ይበልሽ የሽምግልና የተሳክቶልኛል ተቀብለውኛል የማፈቅራት ሴት ቤተሰቦች ተቀብለውኛል እንግዲህ እሺ ብለውልኛል ሽምግልናዬን እያለ እንግዲህ ማኪን እየተበቀላት ይገኛል ማለት ነው። ሮዛና ማኪ ማኪን እየተበቀሏት ይገኛሉ ማለት ነው። እንግዲህ ማኪ ሮዝ እንትናን የራሷ ለማድረግ በጣም እየጣረች ነው፣ በጣም እየታገለች ነው። ለሁላችሁም ትምህርት ይሆናል ብዬ አስባለሁ። እንግዲህ የማይወዳችሁን ሰው ወይም የማይፈልጋችሁን ሰው የኔ ላድርግ ብላችሁ ስትሉ ወደ እናንተ ለማምጣት ስትሉ በጣም ብዙ መስዋዕትነት እንደሚያስከፍላችሁ በማኪ መማር አለባችሁ ማለት ነው። እንግዲህ በጣም ብዙ መስዋዕትነት እየከፈለች ነው ማኪ ናታል ለራሷ ለማድረግ። ከዛም ባለፈ ደግሞ ናታልም ደግሞ ከሷ ለመራቅ በጣም ብዙ ነገር እያደረገ ይገኛል። እንግዲህ ውድ ቤተሰቦቼ ቪዲዮ ከተስማማችሁ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ሰላምን፣ ፍቅርን፣ አንድነትን ይስጥልኝ እያልኩኝ የዛሬውን ቪዲዮዬን ጨርሻለሁ። በዚህ ክፍል 19 ሮዛ ድራማ እስከምንገናኝ ድረስ መልካም ቆዩልኝ። ቸር ሰንብቱ። አመሰግናለሁ።